ወይኔ በእናት እንዳትለኛት ሰው እንዴት መሃን ሆኖ ፈጣሪ እንደመለመን በማይሆን ነገር ለምን ጊዜውን ያጠፋ? አባዬ ዝም በል አንተ ነህ የተጫወትክብኝ የልጅ ፍላጎቴን አይተህ። ያደለው ሙሽራ በተጋባ በአመቱ ልጅ ሊያቅፍ ይዘጋጃል። እናንተ በ4 አመታችሁ ትቦርቁልኛላችሁ። ቆንጂዬ ልጅ ለዛ ያላት ሴት ማግባት ጥቅሙ 2 ነው አይደል እንዴ? ልክ ብለሃል። ምኑ ነው ልክ? ዘላለም ወጣት ሆነሽ አቀሪ ልጅ በልጅነት መሆኑን እናትሽ አልነገረችሽም? የኔዋ ማይ ልጅነት እንደ ወይን ነው ሁሌ እንደ አዲስ የምታስቆመች። ሁሉም እኮ አንድ አይነት እድል የለውም። አንዳንዱ ያው ጊዜ ይቀርብለታል፣ አንዳንዱ ደግሞ ጊዜ ይርቅበታል። ሁሉም ግን በፈጣሪ ጊዜ ልክ ይሆናል። በርግጥ ልክ ነሽ። ያንቺ ጊዜ ግን ሳይርቅ አይቀርም። መራቅ ብቻ ሳይሆን የለም። አባዬ ለማንኛውም አንድ ልጄ መሆኑን አትዘንጊ። ወይ ውለጂ ወይ ልጄን ተይልኝ። ምን እያረክ ነው? መከራ በልቼ ያሳደግኩህ ያለ ዘር እንድታስቀረኝ አይደለም። እሺ ይሄ የኔ ህይወት ነው። እሺ አይመለከትህም። ውጣልኝ። ውለታዬ ይሄ ነው።